በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ እና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ አሁን እዚህ ጋር ላቆምና ማስተዋል ወደሚገኝበት የመረዳት ብልጽግና የመረዳት ባለጠግነት እንዲደርሱ ምን የሚገኝበት እስኪ ማስተዋል በሉስ ማስተዋል የሚገኝበት አንደርስታንዲንግ መረዳት የመረዳት ብልጽግና እንዲደርሱ ነው አለ አሁን ምንድነው ማስተዋል የሚሰጥ መረዳት ቀጥሎ ይናገራል ማስተዋል የሚሰጥ ምን አይነት መረዳት ነው ቀጥሎ ይነግረናል ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ አያችሁ ማስተዋል የሚገኝበት በደንብ አዳምጡኝ ማስተዋል የሚገኝበት ወይ ደግሞ ማስተዋል የሚሰጥ የመረዳት ባለጠግነት አንድ ሰው የሚያገኘው የእግዚአብሔርን ምስጢር እርሱንም ማንን በማወቅ ነው ክርስቶስን በማወቅ አሁን ክርስቶስን ማወቅ ምንድነው የሚጠቅመው ብሎ ቀጣይ እናያለን ነገር ግን አንድ ትልቁ በሰው ልጅ ታሪክ ውስጥ በሳይንስም በሉት በአጠቃላይ በሰው ልጅ ታሪክ ውስጥ ባወቅነው ታሪክ ውስጥ ያነበብንም ሰዎች በነገራችን ላይ ሰው በየቀኑ የሚታገለው ከራሱ ጋር ምን እንደሆነ ታውቃላችሁ እኔ ማን ነኝ የሚለው ነው ሰው ደግሞ የሚኖረው የኑሮ አይነት የህይወቱ ምልልስ ልክ ኳሊቲው ጥራቱ የሚወሰነው ስለራሱ ባለው የውቀት ልክ ነው እኔ ማን ነኝ የሚለው ነው በደንብ አዳምጡ ወጣቶች ስለሆናችሁ ይሄ በጣም በሰው ሁሉ አእምሮ ውስጥ ያለ ነገር ነው ሰው ስለራሱ ባለው ኮንሺየስነስ ራሱን ባወቀው ልክ ነው ራሱንም ኤክስፕሎይት ማድረግ ወይም መጠቀም ወይም ስለራሱ ያለው ዋጋ የሚወሰነው ማለት እኔ ማን ነኝ የሚለው ነገር ይሄንን ጥያቄ ሰዎች በየዘመናቱ ከጥንት ጀምሮ ሰዎች ራሳቸው ሊመልሱት ሞክረዋል ሳይንስ ሊመልስ ሞክሯል ሰው ምንድነው ማን ነው የሚለው ስለዚህ ሰው ከዝንጀሮ ነው የመጣ ብሏል በቃ ይሄኮ የዚህ ጥያቄ መልስ ነው ሰው ማን ነው ከየት መጣ የሚለው ማለት ታውቃላችሁ ስለዚህ የሚገርመው ነገር ደግሞ እግዚአብሔር አምላክ ዘፍጥረት ምዕራፍ 1 ላይ ሰውን ፈጠረ እንዴት አድርጎ ፈጠረ በመልኩና በምሳሌ ከዛ ምን አለው አሁን እግዚአብሔር ሰውን ፈጠረው በመልኩና በምሳሌ ከዛ በኋላ ሰው ምን አይነት ኮንሺየስነስ ምን አይነት ዕውቀት ነበረው እኔ ማለት ማንንም የምመስል ነኝ ነው እባካችሁ መልሱልኝ ማንንም ነው የምመስለው ስለራሱ ያለው ኮንሺየስነስ ንቃተ ህሊና ምን እንደሆነ ታውቃለህ ሰው እኔ ማንን ነው የምመስለው እግዚአብሔርን ነው የምመስለው በዚህ ዕውቀት ይኖር ነበር በገነት ውስጥ ከዛ መጣና ሰይጣን አዳምጡ ትልቁ ትሪኪ ሰይጣን የሰራው ሰው ስለራሱ ያለውን ዕውቀትን ያበላሸው መጣና ከዚህ በበላህ ጊዜ ብሎ እግዚአብሔር ያስጠነቀቀው ነገር ነበር ሞትን ትሞታለህ ብሎ ነግሮታል ነገር ግን ሰይጣን መጣና ኖ እግዚአብሔር አሁን ዝም ብዬ ጥቅሱን ሐሳቡን እየነገርኳችሁ አለ እናንተ አንብቡት ዘፍጥረት ምዕራፍ 1 ጀምራችሁ ምዕራፍ 3 ድረስ ያለው ሰይጣን መጥቶ ምንድነው ያለው አውቆ ነው ሞትን አትሞትም እንዲያውም አዳምጡ ከዚህ በበላ ጊዜ ብሎ ስለሱ ከፍ ያለ እግዚአብሔር ካለ የተሻለ ኮንሺየስነስ ይኖርሃል ያለው እየሰማችሁ ነው ወይ የተሻለ ስለራስ ታውቃለህ እንዲያውም እግዚአብሔር ደብቆሃል ዋሽቷል ያለው አታለሃል ውሸቱን ነው አትሞትም እንዲያውም በበላ ጊዜ አይንህ ይከፈታል አለው አዳምጡ አይናችሁ ይላል አለ ይከፈታል አይን መከፈት ማለት ኮንሺየስነስ ስለራሳችሁ አላችሁ አዲስ እይታ ውስጥ መግባት ማለት አሁን በዘመናችን ኢሉሚናቲ የሚባለው ሐሳብ እኮ እሱ በርቶልናል የሚሉን እኮ እሱ እግዚአብሔር ሲሪየስ በነገራችን ላይ አዲስ የመጣ እንዳይመስላችሁ ዘፍጥረት ምዕራፍ 3 የነበረው ሰይጣን ነው አሁንም ያለው ያኔ መሰለ እግዚአብሔር በመልኩና በምሳሌ የፈጠረውን ሰው ያኔም እንዲህ ብሎ ነው ያታለለው አልበራልህም እኔ ላብራልህ አለው አያው እኔ ላብራልህ አለው ዛሬም እያሉ ነው ያለ ዛሬም ያ ሰይጣን ነው እናንተ እኮ ስላልበራላችሁ ነው እናብራላችሁ ነው እያሉ ነው ያለ
አልበራላችሁ። ምን ማለት ነው? ስለራሳችሁ ያላችሁን ዕውቀት እይታ የተሻለ እናርገው ነው። ሰይጣንም ያን የተሻለ ላርገው እግዚአብሔር ዋሽቶሃል ነው ያለው። ከዛ ኦኬ ሻለ አያችሁ፣ የነበረው ዕውቀት ነበር ስለራሱ። ኦኬ ከዚህ ይበልጥ ሌላ አለ ማለት ነው አለ። ሰይጣን አታለለው። ስለዚህ አትብላ የተባለውን በላ። አዳም አይኑ ተከፈተ፣ ሔዋንም አይኗ ተከፈተ። የሚገርመው ግን አዳምጠውና አያችሁ፣ ሰይጣን የሰውን አይን ሲከፍት which means ስለራሳችሁ ያላችሁን እይታ ሲቀይረው፣ እግዚአብሔር ከሰጣችሁ ዕውቀት ሌላ ስለራሳችሁ ዕውቀት ሲሰጣችሁ መገለጫው ምንድነው? ምን ሆነ? ሰይጣን የአዳምና ሔዋንን አይን ከከፈተ በኋላ አዳምና ሔዋን ስለራሳቸው ምን ሆኑ? ስለራሳቸው አፈሩ። እየሰማችሁ ነው ወይ? ስለራሳቸው ምን አሉ? አፈሩ። አፈሩ የሚል ቃል አለ። ከዛስ ፈሩ የሚል ቃል አለ። ሸሹ የሚል ቃል አለ። ምንድነው የተፈጠሩት? እየተተኮሰባቸው የሚናከስ አውሬ መጣ፣ ረሃብ ተፈጠረ። ምንም የተፈጠረ ነገር የለም። ምናቸው የተቀየረው? the way they see themselves፣ ራሳቸውን የሚያዩበት እይታ ምን ሆነ ማለት ተቀየረ። እንዴ የትኛውን አይን ነው የከፈተው? ምን እንዳረገ ታውቃላችሁ? ሰይጣን ራሳቸውን ሊያዩ በሚገባው ትክክለኛ እግዚአብሔር እነሱን በሚያይበት ወይም ስለነርሱ ባለው ዕውቀት ልክ ሰዎች ራሳቸውን ያውቁ ነበር። ዘፍጥረት ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 3 ድረስ። ከዛ ያን እይታ ሰይጣን መጥቶ ቀየረው። መቀየሩን በምን ታውቁታለህ? በሰላም ይኖሩ የነበሩ ሰዎች፣ በክብር ይኖሩ የነበሩ ሰዎች፣ በሞገስ እርስ በርሳቸው ይኖሩ የነበሩ ሰዎች ተፋፈሩ፣ ሸሹ፣ ፈሩ። በእውነት በዘመናችሁ ሁሉ ሰይጣን አይናችሁን አይክፈተው። አሜን በሉኛ። የተናገርኩት ያለ አልገባችሁ ማለት ነው። ነውራችሁን ነው የምታዩት ሰይጣን አይናችሁን ሲከፍተው። አሁን አይናችሁ አልተከፈተም ብለው በዘመኑ ቲንክ ፖዚቲቭ ምንድነው የሚባል አንዳንድ ጥያቄ ልጠይቅ ደፍሬ። ከእናንተ መካከል የኦሾን መጽሐፍ ያነበበ ሰው አለ? ምናልባት ዩኒቨርሲቲ ውስጥ የነበራችሁ ምናምን የኦሾ ራምፓ የሚባል ሰውዬ መጽሐፍ ያነበባችሁ ሰዎች አንብበሻል? አሁን ደግሞ the secret የሚባል መጽሐፍ አለ። law of attraction። እነዚህም የምጠራላችሁ መጽሐፍቶች አይን የሚከፍቱ ናቸው። እነሱ የሚሉት በእነዚህ መጽሐፍቶች አይናችሁ ይከፈታል። ነገር ግን እነዚህን አንብቦ አይናቸው የተከፈቱ የተከፈቱ ሰዎች ጠይቋቸው። ሌሊት እንቅልፍ የላቸውም፣ ባዶ ናቸው። ለጊዜው በነገራችን ላይ የሚጮሁት ወደው አይደለም፣ ምክንያቱም ውስጣቸው የሚጮህ ባዶነት ስላለ። ኤክስፒሪየንሱን ካወቅሽው ትነግሪኛለሽ። እኔ ያነበቡ ተማሪዎች በጥቂት አንብቤዋለሁ። እኔ ዲቴል አይደለም ግን ያነበቡ ተማሪዎች ዩኒቨርሲቲ ተማሪዎችን ሳስተምር በጣም ብዙዎችን ካውንስል አደረግ ነበርና ይነግሩኝ የነበረ ነገር ሶ ሃርድ በጣም አሁን ምን ልላችሁ ፈልጌ መሰላችሁ? አንደኛ አሁን የምንሰማቸው እነዚህ አሁን ያወራውላችሁ law of attraction፣ the secret፣ think positive የሚባሉ እነዚህ ሁሉ አስተሳሰቦች ወይም ደግሞ ይሄ ምንድነው ሶስተኛው አይን ይብራልህ ምናምን የሚሉት አባባሎች አዲስ የመጡ አይደሉም። ዘፍጥረት ምዕራፍ 3 ላይ ነው የነበሩት ናቸው። ያኔ የነበረው ሰይጣን ነው አሁን እያለ ያለ። አዲስ እንዳይመስላችሁ ብዬ ነው፣ በቃ የመጣ ፋሽን እንዳይመስላችሁ። ያኔም ሰውን እንደዚህ አድርጎ ነው የጣለው እና አዲስ ነገር ላሳይ ብሎ ነው የጣለው። አይን ስላልተከፈተ ነው እንጂ ሌላ የማታውቀው ነገር። ነገር ግን ሰይጣን ሲከፍተው ግን የሰው ልጅ ምንድነው ይሆን? ተዋረደ፣ ሸሸ። የእግዚአብሔርን ድምጽ በጣም ይገርማችሁ። የሚገርም ነገር ልንገራችሁ። የእግዚአብሔር ድምጽ በአዳምና በሔዋን በውስጣቸው ነበር የሚመላለሰው።
ኮምፎርትድ ነበር፣ ከእግዚአብሔር ድምጽ ጋር ኮምፎርትድ ነበሩ፣ የተስማሙ ሃርሞናይዝ ነበሩ። ምንም የሚፈጠር ፍርሃት ስጋት እንጆይ ነበር የሚያደርጉት እግዚአብሔር በገነት ሲመላለስ ውስጣቸው። ያን አይናቸውን ሰይጣን ከከፈተው በኋላ ግን የእግዚአብሔርን ድምጽ የሰሙት ውስጥ ሳይሆን ከውጭ ነው። በደንብ አዳምጡ ክፍሉ። ከውጭ ነው የሰሙት። ከውስጥ የሚሰሙት ነው ነበር። ከምን ሰሙት? ከውጭ ሰሙትና ፈራና ሰማንና ምን አልናሉ ሸሽን። ምን ማለት ነው ታውቃላችሁ? እኔ አባት ስለሆንኩኝ በጣም መወዳቸው ልጆቼ ማለት ነው ማቅፋቸው የሚስሙኝ እኔን ለማየት የሚጓጉ ቤት ስገባ እየሮጡ የሚቀበሉ ሰዎች የሆነ ጊዜ ፈራሁ ቢሏችሁ ማለት ነው። እንደዛ ነው የሆነው። ነገራችን ላይ ፈራሁ አሉት እግዚአብሔርን። እንደ ድምጽም መስማት ፈራን ምናምን። ምን ተፈጠረ? ወደን እኔ እንጃ 15 ደቂቃ 20 ደቂቃ አክቹአሊ እዛ ጋር ታይም ኢንተርቫል አልተጻፈልንም፣ ግን በሆኑ ሞመንቶች ውስጥ ምንድነው የተከናወነው ስትባያችሁ ሰዎች ስለራሳቸው ያላቸው ዕውቀት ተቀየረ ማለት ኮንሺየስነስ። ክርስቶስን ማወቅ ለምንድን ነው የሚጠቅመው መሰላችሁ? ስለራሳችሁ እግዚአብሔር በሚያውቃችሁ ልክ እንድታውቁ የሚያረጋችሁ ጥበብ ክርስቶስን ማወቅ ነው። አሜን በሉኝ ባካችሁ። ክርስቶስን ማወቅ ጥቅሙ ምንድነው ካላችሁ የሆነ ነገር ጀስት በእጅ የሚጨበጥ ለኑሮ የሚጠቅም ነገር ማግኘት ብቻ አይደለም። እናንተ ትክክለኛ ዴፊኒሽን ስለራሳችሁ ታገኛላችሁ። ክራይስት the right definition ነው። አሜን። በኋላ እናየዋለን ሰው ማን ነው ለሚለው ነገር ማለት ነው። who is he ለሚለው ነገር። ስለዚህ ጳውሎስ ለዚህ ነው ማስተዋል ወደሚገኝበት የመረዳት ባለጠግነት እንድትደርሱ እርሱም የእግዚአብሔርን ምስጢር ክርስቶስን እንድታውቁ ምን አደርጋለሁ? እጋደላለሁ። ቀጥሮ ምን ሆነ? እርሱም የክርስቶስ እንድታውቁ እጋደላለሁ። የተሰወረ የጥበብና ዕውቀት መዝገብ ሁሉ በእርሱ ነውና። ለምንድን ነው? ምንም እዚህ ዓለም ላይ ከክርስቶስ ውጪ የተሰወረ የተቀበረ የተለየ የሚባል ዕውቀት የለም። ውሸት ነው። የተሰወረ የጥበብና የዕውቀት መዝገብ ያለው ክርስቶስ ውስጥ ነው። አሜን። ይሄን ማወቅ ይሁን። ለምን ወጣቶች ጓጓ ኮረዛ የሆነ ነገር ያለ ይመስለናል። ገብቷችኋል? የሆነ የተለየ ነገር አለ። ምንም የተለየ ነገር የለም። የተለየ የተሻለ የሚበልጥ የጥበብ ምስጢር ያለበት ዕውቀት ያለበት ክርስቶስ ውስጥ ነው። ስለዚህ ምን አለ ጳውሎስ? ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ፣ በሥጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ። ሥርዓታችሁን በክርስቶስ ያለውን እምነታችሁን ጽናት እያየሁ ደስ ይለኛል። እንግዲህ ጌታ ክርስቶስ ኢየሱስ እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋና ይብዛላችሁ እያለ ይቀጥላል። እውነት ነፃ ያወጣናል ስንል ማን ነው እውነት? ክርስቶስ ነው። ስለዚህ እውነትን ወቁ እውነትም አርነት ያወጣናል ሲል ቃሉ ማን በማወቅ ነው ነፃ የምንወጣው? ክርስቶስ በሉኝ እስኪ። እውነት ማን ነው? ክርስቶስ ነው። የሰው ልጅ ክርስቶስን ባወቀው ልክ አርነቱን ይለማመዳል። እግዚአብሔር ይመስገን። ነፃነቱን ይለማመዳል። የድል ህይወት ይኖራል ማለት ነው። ስለዚህ ይሄን ነው የሚናገረው። አንድ ጥቅስ ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር አያችሁ። እውነተኛ አምላክ የሆንከው አንተ የላከውን ማንን? ክርስቶስን እንዲያውቁ። እቺ ዕውቀት ምንድናት አለ? የዘላለም ህይወት ናት። አይገርምም? የአብ ፈቃድ ነው። ታውቃላችሁ? የላከውን ማንን ያውቁ? ክርስቶስን እንዲያውቁ። ያቺ ዕውቀት ምንድናት አለ? የዘላለም ህይወት ናት። የዘላለም ህይወት ናት። ይሄ እኮ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ በመጨረሻው ላይ የጸሎቱ አንድ ርዕስ ነው ሲጸልይ የተናገረው። ታውቃላችሁ? አዩ እውነተኛ አምላክ የሆንከው አንተ የላከውን ማንን? ክርስቶስ ኢየሱስ እንዲያውቁ። እቺ ዕውቀት ምንድነች አለ? የዘላለም ህይወት ነች። የዘላለም ህይወት ነች። ስለዚህ እግዚአብሔር ልጅ እንዴት ነው ነፃ ያወጣናል ስንል ምን ማለት ነው? ስናውቀው። ለምንድን ነው ስናውቀው ነፃ የሚያወጣን? ማን መሆኑን ስናቅ፣ አንደኛ ምን እንደሰራልን ስናቅ፣ ሁለተኛ ሶስተኛ የተናገረን የተስፋ ቃል በመረዳት ማመን፣ የተስፋ ቃሉን የጌታ ኢየሱስን ንግግር ትምህርት በተረዳን ልክ ማለት። አራተኛ በስሙ የተሰጠንን በማወቅ። እዚህ ጋር ዝርዝሩን አልጻፍኩትም። በስሙ የተሰጡን ነገሮች አሉ። በኢየሱስ ክርስቶስ ምን ተሰጥቶናል? እስኪ ጠይቃችሁ ምን ተሰጥቶናል? በስሙ ምን ተሰጥቶናል?
ክርስቲያን አይደላችሁም? በክርስቶስ ኢየሱስ ምን ተሰጥቶናል? የዘላለም ሕይወት። ኦኬ እሱ ፓኬጅ ነው። ፓኬጅ ማለት ታውቃላችሁ አይደል? ይሄ ምንድነው የሚባለው? ጥቅል ነገር ነው። ግን እንደው አንድ ሁለት እስኪ እንበል። መንፈሳዊ ስልጣን you are right። አያት ምን ተሰጥቶን? አሁን ይሄ ተመልከቱ፣ ማን ብቻ የሚሰጠው ነው መንፈሳዊ ስልጣን? በቀጣይ እናየዋለን። መንፈሳዊ ስልጣን ቀላል እንዳይመስላችሁ። ሰዎች በዚህ ምድር እንኳን የአንድ ካምፓኒ ማናጀር ሲሆኑ ኮንግራ ይባላሉ። የሀገር መሪው ሲሆኑ በጣም ቀላል እንዳይመስላችሁ። መንፈሳዊ ስልጣን ማለት ኖዋን ማንም ሰው ያለ ኢየሱስ ክርስቶስ መንፈሳዊ ስልጣን ሊቀበል አይችልም። እሺ በጣም ቤስት። ሌላ ምን ተሰጥቶናል? ስሙን ሰጥቶናል። በነገራችን ላይ ስሙን እኮ የምንጠራ ስለተቀበልነው ነው። አሜን። ያ ኢየሱስ የሚባል ስም ተሰጥቶናል። ሶስተኛ መንፈስ ቅዱስ ተቀብለናል። በማን ስም? ሶስተኛ የእግዚአብሔር ቃል ተቀብለናል። በነገራችን የእግዚአብሔር